ሰላም ጤና ይስጥልን እንደምን አላችሁ ውድ ታክስ ከፋዮች እና የሶሻል ሚዲያ ተከታታዮቻችን። ይህ በገቢዎች ሚኒስቴር የሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ታክስና ታክስ ነክ ጉዳዮች ግንዛቤ የሚሰጥበት የሶሻል ሚዲያችን ነው። ዛሬ ማቀርብላችሁ አለማየሁ ሙሉ የታክስ ከፋዮች ትምህርት ባለሙያ ነኝ። የዛሬ ርዕሳችን የሚሆነው የግዢ ማረጋገጫ ደረሰኝ በሚመለከት ይሆናል ማለት ነው። ከዚህ ርዕስ ጋር በተያያዘ የሕግ ማዕቀፍ ወይም ወሰናችን የሚሆነው የታክስ ደረሰኝ አጠቃቀምና አስተዳደር መመሪያ ቁጥር 149/2011 እና የተሻሻለው የታክስ ደረሰኝ አጠቃቀምና አስተዳደር መመሪያ ቁጥር 188/2017 ይሆናል ማለት ነው። በዚህ መመሪያ ወሰን አድርገን ከዚህ ርዕስ ጋር የምናያቸው ነጥቦች አሉ። የመጀመሪያው ማኑዋል ደረሰኝ የምንላቸውና ተቀባይነት ስለሚኖራቸው ደረሰኞች የሚል ይሆናል። ሁለተኛው ላይ የምናየው የግዢ ማረጋገጫ ደረሰኝ ምንነት የሚለውን እናያለን። በሶስተኛ ደረጃ የግዢ ማረጋገጫ ደረሰኝ የምንጠቀምባቸው ግብይቶች ምን ናቸው የሚሉትን ለማየት እንሞክራለን። በመጀመሪያ የማኑዋል ደረሰኝ እና ተቀባይነት ስለሚኖረው ደረሰኝ በምናይበት ጊዜ ይህን ደረሰኝ ሊጠቀም የሚችል ማን ነው የሚለውን ስናይ የሂሳብ መዝገብ የመያዝ ግዴታ ያለባቸውና በራሳቸው ፍላጎት የሂሳብ መዝገብ የሚይዝ ታክስ ከፋይ የሽያጭ መመዝገቢያ መሳሪያ በሚበላሽበት ጊዜ ወይም በእድሳት ላይ በሚሆንበት ጊዜ ወይም ደግሞ የኤሌክትሪክ ኃይል በሚቋረጥበት ጊዜ ለሚያከናውነው ሽያጭ የማኑዋል ደረሰኝ መስጠት ይኖርበታል። ማንኛውም ታክስ ከፋይ በዚህ ሁኔታ ውስጥ እያለ ሽያጩን እንዲሁ ማከናወን አይቻልም። ስለዚህ መጠቀም ያለበት ማለት ነው ይህን የማኑዋል ደረሰኝ ይሆናል ማለት ነው። በእነዚህ ሁኔታዎች እነዚህ ሁኔታዎች ሲከሰቱ ደግሞ የግድ ለታክስ ባለስልጣኑ ቀድሞ ማሳወቅ ይገባል ማለት ነው። በዚህ መመሪያ መሰረት ተቀባይነት ያለውና ጥቅም ላይ የሚውል የታክስ ደረሰኝ የሚባለው ደረሰኞች እንግዲህ ተቀባይነት አላቸው ሊባሉ የሚችሉት ከመታተሙ በፊት የተፈቀደና የተመዘገበ መሆን አለበት። ሌላው ደግሞ በታክስ ባለስልጣኑ እውቅና በተሰጠው ማተሚያ ቤት ወይም በገንዘብ ሚኒስቴር የታተመ ወይም እንዲታተም ጥቅም ላይ እንዲውል የተፈቀደ መሆን አለበት። ይህ ማለት በእርግጥ በአሁኑ ሰዓት ያለው ማተሚያ በብርሃንና ሰላም ማተሚያ ቤት ስለሆነ እየታተመ ያለው በዚህ አማካይነት ከታክስ ባለስልጣኑ እውቅና ወስዶ የተፈቀደ በሚሆንበት ጊዜ እነዚህን የማኑዋል ደረሰኞች አሳትሞ መጠቀም ይቻላል ማለት ነው። በተሻሻለው የታክስ ደረሰኝ አጠቃቀም እና አስተዳደር መመሪያ ቁጥር 188/2017 መሰረት እያንዳንዱ የታክስ ደረሰኝ ቅጠል ሲታተም ልዩ መለያ ኮድ ወይም ኪውአር ኮድ ተካቶ ካልታተመ ተቀባይነት አይኖረውም የሚል ስለሆነ በመመሪያው የተሰጠውን ግንዛቤ ወስዶ ተግባራዊ ማድረግ ያስፈልጋል ማለት ነው። ሌላው ከዚሁ ማኑዋል ደረሰኝ ከሚባሉት ውስጥ ለምሳሌ ብናይ ማኑዋል ደረሰኝ ውስጥ የሚጠቃለሉ ያው ብዙ ወይም በርካታ ናቸው። የእጅ በእጅ ሽያጭ ደረሰኝ ይኖራል፣ የዱቤ ሽያጭ ደረሰኝ ይኖራል፣ የገንዘብ መቀበያ ደረሰኝ ይኖራል፣ ከተከፋይ ሂሳብ ላይ ተቀናሽ የተደረገ ግብር የሚሰጥ ደረሰኝ ይኖራል። ከዚሁ ጋር የግዢ ማረጋገጫ ደረሰኝ ይኖራል። በገዢው ተይዞ ስለሚከፈል የተጨማሪ እሴት ታክስ ደረሰኝ ይኖራል። የታክስ ዴቢት እና የታክስ ክሬዲት ደረሰኝ ወይም ሰነድ አለ። እንዲሁም ቦንና ትኬት የመሳሰሉት በዚሁ በማኑዋል ደረሰኝ ውስጥ የሚጠቃለሉ ናቸው ማለት ነው። እንግዲህ ከነዚህ የማኑዋል ደረሰኞች ውስጥ የሚካተተው አንዱ የግዢ ማረጋገጫ ደረሰኝ ነው ብለናል። ስለሱ ደግሞ ምንነት የተወሰነ ለማየት ያክል የግዢ ማረጋገጫ ደረሰኝ ምንነት ስናይ የሂሳብ መዝገብ የሚይዝ ታክስ ከፋይ የሂሳብ መዝገብ የመያዝ ግዴታ ከሌለባቸው ታክስ ከፋዮች ጋር ለሚያደርገው ግብይት ከታክስ ባለስልጣኑ በማስፈቀድ የወጪ ማስረጃ ግዢ ማረጋገጫ ደረሰኝ በማሳተም መጠቀም ይኖርበታል ማለት። ስለዚህ ይህ የሚፈቀድለት ማን ነው ማለት ነው? አንደኛ የሂሳብ መዝገብ የሚይዝ መሆን አለበት። ሁለተኛ ግዢውን የሚፈጽመው የሂሳብ መዝገብ የመያዝ ግዴታ የሌለባቸው ጋር ግብይት በሚፈጽምበት ጊዜ ይሆናል ማለት ነው። ይህን የግዢ ማረጋገጫ ደረሰኝ የሚያሳትም ታክስ ከፋይ የሚያሳትመው ደረሰኙ ከመታተሙ በፊት የተፈቀደና የተመዘገበ እንዲሁም ደግሞ በታክስ ባለስልጣኑ እውቅና በተሰጠው ማተሚያ ቤት ያው በብርሃንና ሰላም ማተሚያ ቤት ማለት ነው በአሁኑ ሰዓት
ወይም በገንዘብ ሚኒስቴር የታተመ መሆን አለበት ማለት ነው። ስለዚህ እውቅና የተሰጠው ካልሆነ የግዥ ማረጋገጫ ደረሰኝ ተግባራዊ ሊደረግ አይችልም ማለት ነው። ከታክስ ባለስልጣኑ ፈቃድ ወስዶ የታተመ መሆን ይገባዋል ማለት ነው። የግዥ ማረጋገጫ ደረሰኝ መጠቀም የሚቻልባቸው ግብይቶች ምንድናቸው የሚለውን ሶስተኛ ነጥብ በምናይበት ጊዜ ደረሰኝ መስጠት የማይችሉ በአነስተኛ ወይም በችርቻሮ ደረጃ እቃዎችን የሚያቀርቡ በሚሆንበት ጊዜ ይህን የግዥ ማረጋገጫ ደረሰኝ መጠቀም ይቻላል ማለት ነው። እነዚህ በአነስተኛ ወይም በችርቻሮ ደረጃ እቃዎችን የሚያቀርቡ የሚባሉት በመጀመሪያ በጥቃቅን የዕደ ጥበብ ስራዎች ላይ የተሳተፉ ወይም እዛ ላይ ያሉ እቃዎችን ወይም ስራዎችን ግዥ በምንፈጽምበት ጊዜ የግዥ ማረጋገጫ ደረሰኝ በመጠቀም ግዥ መፈጸም ይቻላል ማለት ነው። ሌላ ለኮንስትራክሽን ስራ የሚያገለግል እንደ ድንጋይ፣ አሸዋ፣ ኖራ፣ እንጨትና የመሳሰሉት ግብዓት አቅራቢዎች ላይ በምንገዛበት ወይም ግዥ በምንፈጽምበት ጊዜ ይህን የግዥ ማረጋገጫ ደረሰኝ መጠቀም ይኖርባቸዋል። ሌላው ለማገዶ የሚያገለግሉ ከሰልና እንጨት የሚያቀርቡ አካላት ወይም ሽያጭ ከሚፈጽሙ ጋር ግዥ በምንፈጽምበት ጊዜ ይህን የግዥ ማረጋገጫ መጠቀም እንችላለን ማለት ነው። ሌላው በባህላዊ መንገድ ከሚያመርቱ ገበሬዎች የሚገዛ እንስሳ፣ እህል፣ ጥራጥሬ፣ አትክልትና ፍራፍሬ የሚያቀርቡ በሚሆንበት ጊዜ ይህን የግዥ ማረጋገጫ ደረሰኝ መጠቀም ይቻላል ማለት ነው። ሌላው ያገለገሉ ወይም የወዳደቁ እቃዎችን ግዥ በሚፈጽምበት ጊዜ እንዲሁም ቱሪስትን መንገድ ለሚመሩና ለሚያጅቡ የመጓጓዣ የእንስሳት ኪራይ ለሚሰጡ ይህን የግዥ ማረጋገጫ ደረሰኝ መጠቀም ይቻላል ማለት ነው። ሌላው ከደረጃ ለግብር ከፋዮች ማለት ነው በአሁኑ የቤት ኪራይን ጨምሮ የዕቃና የአገልግሎት ግዥ ሲፈጽሙ ይህን የግዥ ማረጋገጫ ደረሰኝ መጠቀም ይቻላል። ሌላው የትራንስፖርት ተሽከርካሪ ኪራይ አገልግሎት ግዥ በሚፈጽምበት ጊዜ ይህን ደረሰኝ መጠቀም ይቻላል። ሌላው የንግድ ስራ ከተቋረጠ ሰው የሚገዛ የንግድ ስራ ሀብት ግዥ በሚፈጽምበት ጊዜ ይህን የግዥ ማረጋገጫ ደረሰኝ መጠቀም ይቻላል። ምክንያቱም የንግድ ስራ ያቋረጠ ሰው በማቋረጡ ምክንያት በህጋዊ መንገድ በሚሆንበት ጊዜ ይጠቀምባቸው የነበሩትን ደረሰኞች ስለሚመልስ ደረሰኝ ሊኖረው አይችልም ማለት ነው። ከዛ አኳያ ይህን ግዥ በሚፈጽምበት ጊዜ የግዥ ማረጋገጫ ደረሰኝ መጠቀም ይቻላል ማለት ነው። ሌላው በሰው ጉልበት የሚሰራ የጫኝና አውራጅ አገልግሎት ግዥ በሚፈጽምበት ጊዜ ይህን የግዥ ማረጋገጫ ደረሰኝ መጠቀም ይቻላል ማለት ነው። ከላይ የተዘረዘሩትን ስንጠቀም እንግዲህ ስለመፈጸማቸው ወይም ግዥ ስለመፈጸማቸው የሚያረጋግጡ የውል ሰነድ ያስፈልጋል። ሌላው በግዥ ማረጋገጫ ደረሰኙ ላይ የሻጩን ስም፣ አድራሻ የያዝ መሆን አለበት። ሌላው ደግሞ ከደረጃ ለግብር ከፋይ ከሆነ ደግሞ ግዥ የፈጸምነው የግብር ከፋይ መለያ ቁጥሩን ደረሰኙ ላይ መመዝገብ ያስፈልጋል ማለት ነው። እነዚህ ነገሮች ሲኖሩ ነው እንግዲህ የግዥ ማረጋገጫ ደረሰኝ ተጠቅመን ግዥ ብንፈጽምም ይበልጥ ደግሞ ተቀባይነት የሚያሰጠው እነዚህ የውል ሰነድ የሻጩን ስም፣ አድራሻ የያዘ መሆን ይኖርበታል ማለት ነው። ይህ እንዳለ ሆኖ ግን የግዥ ማረጋገጫ ደረሰኝን በፈቃድ ሰጪ ተቋማት የማምረት ፈቃድ ወስደው በአነስተኛ ደረጃ ከሚያመርቱ አምራቾች ላይ ለሚፈጸም ግዢ በግዢ ማረጋገጫ ደረሰኝ ግዢ መፈጸም ግን አይቻልም ማለት ነው። ምክንያቱም ፈቃድ ወስደው በማምረት ፈቃድ ላይ ያሉ ከሆኑ የግድ ደረሰኝ መጠቀም ስለሚገባቸው ከነሱ ግዢ በሚፈጽምበት ጊዜ ይህን የግዢ ማረጋገጫ ደረሰኝ መጠቀም አይኖርብንም ማለት ነው። ስለዚህ ከዚህ በመነሳት እንግዲህ የግዢ ማረጋገጫ ደረሰኝን ህጋዊ እና እውቅና ያለው ማተሚያ ቤት አሳትመን አስፈቅደን ማለት ነው ከባለስልጣኑ ለነዚህ ግብይቶች መጠቀም ይኖርብናል ማለት ነው። ከዚህ በመነሳት የዛሬውን በዚህ ላይ እናጠቃልላለን። አብራችሁ ስለቆያችሁ እንግዲህ እናመሰግናለን። ቀጣይ ሌሎች ሀሳቦች እንዲደርሳችሁ የሶሻል ሚዲያ ገጾቻችንን ላይክ እና ሼር፣ ሰብስክራይብ በማድረግ ተከታተሉን። መልካም ጊዜ